400 ምናምን ሰው አለ እዚህ ቤት ማለት ነው። እና የተካፈሉ ነው ፕሮግራም አለፍኩኝና ከዛ እንዳጋጣሚ ደግሞ ተመለስኩና ገባሁኝ። 5 ደቂቃ አልቆየሁም። አንድ ሰው ያለው 5 ጥያቄ ለእግዚአብሔር ጽፈሽ ያስቀምጥሽ አልከኝ። በዛ ሰዓት ደግሞ ይዛለት 5 1 2 3 4 5 ብዬ ለእግዚአብሔር ጥያቄ ጽፌ ጾም ጸሎት ላይ ነበርኩኝ። ከዛ እኔ ነኝ ያልኩና ጻፍኩኝ ከስር። ከዛ ጊቢ ያልከኝ አስገባኸኝ ቪዲዮ ከፍቼ። ከዛ በኋላ በቪዲዮ ነው ያሳየዋችሁ። ከዛ በኋላ ጸለይክልኝ 4 ዓመት ካሳ እግዚአብሔር እንደሚሰጠኝ ጸለይክልኝ። እነዚህ 6 ዓመት ያክል በጣም የተመታውበት ጊዜ ነበር። ለእኔ ከባድ ነበር እና ያ ደብዳቤ የመጨረሻ ነበር እኔ ጻፍኩት ለእግዚአብሔር ማለት ነው። የመጨረሻ በቃ ይሄ እንደዚህ ፈልገ ይሄ ካልሆነ እኔ የእውነት ባካ አረጋለሁ ብዬ በቃ ተስፋ ቆርጬ ማለት ነው። ከዛ ወዲያው ነው በቃ ፍፄ 5 ጥያቄ ነው የማየዋለኝ እኔ ነኝ ያልኩት። ገባው በጣም ጸለይክልኝ እና ይዛኔም ብለኸኛል የሚጨነግፍ ስትለኝ ከዚህ በፊት አሜሪካ ፕሮሰስ ሞክሬ እንደዚህ ጨነገፈ፣ ብዙ ቦታ ሞክሬ እንደዚህ ሆነ ስል ከዚህ በኋላ አይጨነግፍም። ከዛ ምን አልከኝ? አራት ከአንቺ ጋር 4 ሰው ጋር ወስደሽ ስትኖሪ ነው የማውቀው አልከኝ። ቤተሰቦቼ የተወሰኑት ቤተሰብ የራሳቸው አሉ፣ ግን አሁን የኔ ልጅ እናቴ፣ እህቴ እና የእህቴ ልጅ አሉ። አንድ ቤት የሚኖሩ 4 ናቸው። ሌሎቹ የራሳቸው ቤት ነው የሚኖሩት እና የማስበውም እነሱ 4ቱን ነው እኔ እና እነሱን 4ቱን በቃ እኔ አሁን ብሄድ እንደዚህ እነሱ 4ቱን ወስዳለሁ ጌታ ሆይ ምናምን ይህንን ሁሉ ጥያቄ ውስጥ አስገብቼ ጽፌ ነበር እና ወዲያውን የጸለይክልኝ። ከዛ የእውነት እኔ ብዙ ቦታ እንደዚህ አልካፈልም፣ አልገባም። በዚህ ጉዳይም ተናገርከኝ። ብዙ ቦታ አትገቢም፣ እዚህ ራሱ ዝም ብለሽ ነው የገባሽው ልይ ብለሽ አልከኝ። የእውነትን ለማየት ነው ዝም ብዬ የገባሁት። ከዛ ጸለይክልኝ። ከዛ በኋላ በቃ ከጸለይክልኝ ከ15 ቀን ነው ከ20 ቀን በኋላ ተመልሼ ዲፕሬሽን ውስጥ ገባሁኝ። ነገሮች ተደበላለቁ፣ ካሰብኩት በላይ ሆነ። ተስፋ ያደረኩትም ሁሉ ተቋረጠ። ከዛ ምን አልኩ? ለምንድን ነው የምኖረው? ቆይ ምንድን ነው የምሰራው አልኩኝ። ብኖር ምን እጠቅማለሁ? ብሞትስ ማንን እጎዳለሁ አልኩና ብንሄድ ይሻላል ብላ ህይወቷ ያለፈች ልጅ ነበረች እና ያ ፖስት ወደ ውስጥ የመጣና እኔም ፖስት ሰጥኩትና ጌታን ላደርገው ማለት ነው በእውነት። ከዛ ፎቅ ላይ ቆምኩኝና አሁን ወደ ታች እኮ ቢሄድ በቃ ሁሉም ጸጥ ይላል፣ ያበቃል አልኩኝ። ጸጥ ይላል፣ ይሄ ማዕበሉ ሁሉ ጭቅጭቁ ካታው ያበቃል። ለምን እንትን አይደለም ስል አጋጣሚ አካባቢ የነበሩ ልጆች ኢንተርኔት ሲጠቀሙ ያንን ጽሑፍ ያሉ ብዙ ሰው ይደውላል። ፌስቡክ ላይ ነበር እኔ የፖስተቱት። አገልጋይ በቃ ኢትዮጵያ የሚያውቁኝ በሙሉ ይደውላሉ። ልጆቹ መጡ። ለራሴ ምን ሆኜ ነው በቃ አልኩኝ። ግን ያ ነገር እንደዛ ጽፌ ላደርግ ስል ፍፄ መጀመሪያ የጸለይክልኝ ጸሎት ወደ ውስጥ ይመጣ ነበር። እግዚአብሔር ይባርክሻል፣ ትሻገሪያለሽ፣ ብዙ የተስፋ ቃል የተናገርከኝ ወደ አይምሮ ይመጣና እኔ ያን ለማድረግ እያሰብኩኝ በውስጥ ያቃጭል ነበር እና ከዛ በኋላ ተረጋጋሁኝ፣ ውሃ ጠጣሁ ምናምን። ወዲያውን ቴክስት አደረግኩልህ ለአንተ። ወይኔ መጥፎ ነገር አድርጌ ነበር ፍፄ፣ ሲመች ደውልልኝ አልኩ። ከዛ በኋላ የእውነት በቃ ምን እንደምል እራሱ አላውቅም፣ ምን እንደሆንኩም አላውቅም። በቃ ከዛ ተረጋጋሁኝ። ልጆቹ ከኔ ጋር የተወሰነ ሰዓት ቁጭ አሉ። እንዴት እንደዚህ ተስፋ አትቁረጭ ምናምን አሉኝ። ከዛ ጠዋት ላይ ደወልክልኝ አንተ። ወይኔ ፍፄ ትናንትና እኮ መጥፎ ነገር አድርጌ ነበረ አልኩ። ከዛ እንደዚህ በቃ ልዘል ነበር ምናምን ስል በኢየሱስ ስም አልክና ውሃ ያዥ፣ ውሃ ላይ ልጸልይልሽ አልከኝ። ውሃ ያዝኩኝና እዛ ውሃ ላይ ጸለይክልኝ። የእውነት ወዲያው ስትጸልይልኝ በቃ ጠጣሁት ያንን ውሃ። በቃ የሚላክ የፍላጻ ከሀገር ቤትም ባለሁበትም እንደዚህ የተለያየ ሰው ድግምት ምናምን እንደሚልክ ነገርከኝና ጸለይክልኝ። ያንን ውሃ ጠጣሁኝ። ከዛ ምን አልከኝ? ታገለግያለሽ አልከኝ። ታገለግያለሽ፣ አትሞችም፣ እግዚአብሔር ባንቺ ላይ ዓላማ አለው፣ ብዙዎችን ወደ እግዚአብሔር መንግስት ታመጫለሽ ብለህ በጣም ጸለይክልኝ። ያንን ውሃ ጠጣው። ከዛ ምን አልኩ? ህዳር 12 አላቅም
በህልሜ ህዳር 12 ስትለኝ ነበር አልኩ እና ህዳር 12 የሚሆን ነገር አለ፣ አዲስ ነገር አልከኝ። የእውነት ከዛ ከጸለይክልኝ በኋላ ወደ እግዚአብሔር መቅረብ ጀመርኩኝ፣ መጸለይ ጀመርኩኝ። ከዛ በኋላ አንዲት እህት ጋር አንተ ጸለይክላታለች፣ አሁን የምታገለግል ማለት ነው። ወደ እሷ ጋር ገባሁኝ፣ እሷ ጋር መከታተል ጀመርኩኝ። እሷም እየጸለየችልኝ ከዛ በኋላ እኔ ልሞት የነበረ ሰው ዛሬ ብዙዎችን ወደ እግዚአብሔር መንግስት እየሰበሰብኩ ነው ያለሁት። አለቆቼ ራሱ ተጸልዮላቸው ከወገብ ህመም ድናለች። ሰውየውም እንደዚህ ስለ ጌታ ነግሬያቸው መስክሬላቸው አምነዋል፣ ተቀብለዋል። እና ያው እነሱ ነጮች ስለሆኑ ኤቫንጀሊካል ቸርች ነው መሄድ የሚችሉት፣ የእኛ ቸርች መሄድ አይችሉም ቋንቋ ስለማይችሉ። እዛ እንደምወስዳቸው ተነጋገርን፣ ተጸልየላቸው። በዙሪያ ያሉ ጓደኞች የምላቸው እንዳለ ማለት ነው ከስራት የተፈቱት፣ ከስራት ማለት ነው። የድግምት መዓት በቃ ድግምት ሰው ያስደገመባቸው ቮሚት እያደረጋቸው እያስጨዋቸው። ሪከርዱን እልክልሃለሁ። በጣም ብዙ ሪከርድ አለኝ የእነሱ እንደዚህ እንትን ሲሉ ሪከርድ አድርጌ። ከዛ እግዚአብሔር የእውነት ታገለግያለሽ እንዳለኝ በቃ ማገልገል ጀመርኩኝ። በቃ ጌታ ሆይ አልኩኝ። እኔ አንድ ቃል ብቻ ስናገር ልባቸውን ነካ ነው በቃ ምለው። እኔ እንትን በተፈጥሮ እንደዚህ ጭቅጭቅ ምናምን አልወድም እና እመን አትመን እንደዚህ የእኔ ስራ መናገር ነው። ወንጌል ኢየሱስ ያድናል መናገር ነው የኔ ስራ። ማመን አለማመን ደግሞ የእነሱ ስራ ነው። አለቀ። ከኔ የሚጠበቀው መናገር ነው። እና ስነግራቸው እና ወይንም ራሳቸው ይነግሩኛል ጭንቀታቸው፣ ችግር እንደዚህ ሆኜ በህልሜ እንዲያይችን የተጨንቄ ወይ እንደዚህ ሌሊት እጮኻለሁ ወይ አለቃዬ እንደዚህ ታደርገኛለች ሲል ለምን ጌታ ኢየሱስ ክርስቶስ እንደ ግል አዳኝሽ አትቀበይም? ሰላም ታገኛለሽ። እሺ ጸለይልሽ። እሺ ጌታን ይቀበላሉ። ከእነሱ ላይ አጋንንት ጩሆ ይወጣል። የበሉት ካለ ያስመልሳቸዋል። ታምራት ሆነ ማለት ነው። እና እግዚአብሔር እንደተናገረው እንኳን አሁን እኔ ሄጄ ቢሆን ኖሮ ውስጥ ለቤተሰብ ለወዳጆቼ ትልቅ ሀዘን ነው፣ ለጠላት እልልታ ነበር። ግን ነገሩ ተገልብጦ እሴ ጸልዩልኝ በሞት አፋፍ ያሉ በጨለማ በስራት ያሉትን እግዚአብሔር ረድቶኝ እየተናጠቅኩ ነው ያለሁት። ነገ ደግሞ በብዙ እኔ በዙሪያ ጓደኞቼን ብቻ ሳይሆን በቃ እኔ እረፍት እንኳን ስወጣ ጌታ ሆይ አንድ ነፍስ ስጠኝ ብዬ ነው የምወጣው። የእውነት እረፍት ስወጣ አንድ ነፍስ ስጠኝ ጌታ ሆይ፣ አንድ በቃ ነጭም ይሁን ጥቁርም ይሁን ምንም ይሁን አንድ ነፍስ ብቻ ስጠኝ። በቃ አንድ ነፍስ። አሁን በቃ እረፍት ስትወጪ ምንም ነገር እንትናቲም እንደዚህ ነው እኔ ስራ አለብኝ ይላለሁ ውስጤ። እነሱ ጋር እንዴት ነው ከሰው ጋር ሁናችሁ አንዳንዴ ሽፍት አይልም ልባችሁ? የሆነ ንፍቅ አይላችሁ እንደ እብድ ነሽ እንደ እስከሚሉኝ ድረስ ማለት ነው። ከዛ በኋላ ከእነሱ ጋር ቁጭ ብዬ እኔ በኤርፎን መዝሙር ሰማለሁ። ኧረ ይደብራል። እረፍት ቀናችን ነው እኮ። ናፈቀኝ መዝሙር መስማት አሰኘኝ። በቃ ናፈቀኝ። ምን ላድርግ አሁን ከእናንተ ጋር በሆን በላን ኮፊ ጠጣን። ከዛ በኋላ ምንድን ነው የሆነ ሞሊዶ የሆነ ነገር ማየት ነው። ግን እየሆነ ልስማ ድምፅ መስማት አለብኝ ይላለሁ። በቃ ከዛ በኋላ ጌታ ረድቶኝ ትልቅ ነገር ሆኖልኛል። ብዙዎችን ደግሞ ወደ እግዚአብሔር መንግስት እንደማመጣ አምናለሁ። በዚህ በመጨረሻ ጊዜ እግዚአብሔር ድል ይሰጠኛል እና በዚህ ውስጥ ያላችሁ እህት ወንድሞች የምላችሁ ጊዜው አብቅቷል። አሁን ኢየሱስ በደጅ ነው። ጌታ ሊመጣ በደጅ ነው እና ማንኛውም ሰው እኔ ድኛለሁ ብሎ መቀመጥ የለበትም። ለምን ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረት ሁሉ ስበኩ። በቃ ታዘናል። ስለታዘዝ እኔ ድኛለሁ ብዬ እጄን አጣጥፌ ቸርች ሂጄ አምልኬ ዘልዬ መጥቼ በልቼ ጠጥቼ መተኛት አይደለም፣ ሌላው አይደለም። እኔ አሁን እንደውም በእውነት በጣም ጓጓ ነበረ የውጭ ፕሮሰሱን በቃ ለመሄድ የማላደርገው ነገር የለም፣ የማላደርገው ማለት ነው። ኦንስ ብር ሁሉ የተበላውበት ጊዜ ነበረ ፌል ሲያደርግ። አሁን ግን ናኩት፣ በቃ ናኩት እና ጌታ በቃ ጌታ ብቻ እንድል አደረገኝ። ጌታን ብቻ እንድል በፊት እንደዚህ ትዳር ለመያዝ ጓደኛ ለመያዝ ምናምን አስባለሁ። አሁን በቃ ጠላሁኝ። ለምን በቃ ከሱ ጋር እልም ያለ ፍቅር ይዞኛል። እልም ያለ ፍቅር ማለት ነው። ቀንም ማታም ሌሊትም እሱ ነው የሚታየኝ። በቃ እሱና እሱ ብቻ። ማለዳ ስነሳ የሚል የተስፋዬ ጋቢሶ መዝሙር አለና እሱን ከፍቼ በቃ እምባዬ ነው የሚፈሰው። ከዚህ በላይ ምን እፈልጋለሁኝ? ሁሌ በቃ ደስታ ነው፣ እረፍት ነው፣ ሰላም ነው። እግዚአብሔር ደግሞ የተመሰገነ ይሁን ባለቆቼ ዘንድ ሞገስ ሰጥቶኛል።
መዝሙር ከፍታለሁ፣ እንግሊዝኛ ባይብል አስጠናቸዋለሁ። ይሄ ማለት እንደዚህ ነው፣ ይሄ ማለት እንደዚህ ነው፣ ይሄ ማለት ምንም አያውቁም። ካቶሊኮች እንደምታውቁ ምንም አያውቁም። በቃ ኢየሱስ ጂሰስ ያውቃሉ፣ አለቀ። ሌላ ምንም ያውቁት የለም። ለእነሱ ዋና የሚሉት ማርያም ነው። ካቶሊኮች እንደምታውቁት በማርያም ክርክር እንኳን ሲነሳ ከነሱ ጋር አሁን ኖ እላቸዋለሁ። ኖ አላለችም። የቃና ዘገሊላውን አወጣላቸዋለሁ። ይሄው በአማርኛ እንደዚህ ነው፣ ትራንስሌት አድርጌ በእንግሊዝኛ እንደዚህ ነው። አሀ ይላሉ። በቃ እግዚአብሔር አምላክ እነሱ አሁን በቃ ቤተሰቦቻቸውን ሁሉ ነው እንደ ሞርስ አምናለሁ። ኦልሞስት ከዚህ ልወጣ 1 ወር ነው የሚቀረኝ። ካንስሌሽን ጠይቅ ያለውኝ ቸርች አይፈቀድልኝም ነበረ። ለምን እኔ ቸርች ቅዳሜ ነው ቸርች ያለው እኛ ጋር። ፓስተር ፒተር ታውቀው ይሆን? እዛ ነው የምካፈለው እና ቅዳሜ ነው የሚመቸኝ እኔ። በዛ ጊዜ ደግሞ እነሱ ዲነር አለባቸው፣ እራት ይኖርባቸዋል፣ መውጣት አልችልም። ከዛ በኋላ ለምን አልኩኝ፣ ጌታ ሆይ አልኩኝ፣ እኔ በውጭ ቪዛይን አሰርቼ በውጭ እየሰራውኝ አልኩኝ፣ የትም ቦታ በየሞሉ ቤትም እየሄድኩኝ በአንድ ቀን 1 ነፍስ እንድሰጠኝ እፈልጋለሁ አልኩኝ። በአንድ ቀን 1 ነፍስ ስራዬን እየሰራው እንደሚባርከኝ አውቃለሁ። እግዚአብሔር ደግሞ አይጥለኝም እሱን ብዬ እውነት ነው የምልህ። እና ጌታ ስሙ ይባረክ። በጣም አሜዚንግ፣ ለእኔ ራሱ ሰርፕራይዝ ሆኖብኛል። ፍጽዬ ጌታ ኢየሱስ ይባርክ። አንተ ላይ ያለውን ጸጋ ወዳለሁ። በጣም ነው የምወድ፣ በጣም ነው የማከብር። ጌታ ኢየሱስ ዘመንን ይባርክ። ጊዜህን ሰጥተህን ደከመኝ ሳትል ከስራ ገብተህ ስለምታገለግል ስለምታስተምረን ጌታ ኢየሱስ ክርስቶስ ዘመንህን ይባርክ። ያው እህት ወንድሞቼ በጸሎታችሁ እንግዲህ አስቡት፣ ከጎኑ መቆም አለብን። ለምን አጋንንት ሲወጣላት እንዳጋጣሚ በእኔ አንዷ ጓደኛ በእኔ እንትን ነው የገባው፣ በእኔ ቲክቶክ ነው ያስገባዋት እና ይቅርታ አጋንንቱ እኔ እንደዚህ ይዤ ስልኩን እኔ ሊበቀለኝ ነው የመጣው፣ እንደዚህ ሊይዘኝ መጣ። ከዛ ምን አልኩኝ፣ እኔ በኢየሱስ ክርስቶስ ደም ተሸፍኛለሁ፣ ናንካኝ ነው ያልኩት። ናንካኝ፣ አንተ ማነህ? በኢየሱስ ክርስቶስ ተንበርከክ ስለው እግዚአብሔርን ተንበረከከ። እኔ ከእሷ ነፃ ከወጣችሁ በላይ እኔ በደስታ እንዴት እንዳለቀስኩኝ፣ በቃ እንዴት እንዳለቀስኩኝ ጮኩኝ። በቃ እዛ አንቺ ተረጋግተሽ አውሪኝ ትላለች ወደ እኔ በደስታ እየየ በቃ 1 ነፍስ ወደ ጌታ መጣሁኝ ብዬ እኔ እንጃ። በጣም በተለይ አረብ ሀገር ያሉ እህቶቻችን በጌታ ሆነው ራሱ መንፈስ ያለባቸው አሉ። በጌታ ሆነው ደካሞች አሉ። በጌታ ሆነው የማይጸልዩ አሉ። በጌታ ሆነው ወንጌልን እያወቁ የማይናገሩ አሉ። እኔ እኮ የሆነ ቦታ ሻይ ቡና ልገብቼ የሆነ ነገር ተናገሪ ነው የሚለኝ። በቃ እዚህ ጋር መጥቶ ያንቀኛል። ከዛ ዲዩ ኖ ጂሰስ ክራይስት እላለሁ ስጀምር። እኔ ማንም ይሁን ምንም የሚያውቅ ከሆነ እስኪ ንገረኝ። አታውቂም? አላውቅም። ንገረኝ አንተ ወይ አንቺ ንገረኝ። አላውቅም። ሲነግሩኝ ነው እንደዚህ ማለት እንደዚህ ነው። በግርምት ነው የሚሰሙት። መናገር ግዴታችን ነው። አትፍሩ። ኢየሱስ ክርስቶስ እኮ በመስቀል ላይ ራቁቱን ሲሰቀልልን እኮ አላፈረም አይደል እንዴ? ጎኑን ሲወጉት ለእኛ ብሎ ዋጋ ሲከፍል እርቃኑን ሲሰቀል አፍሯል? ተሸማቋል? ተጠማው ባለ ጊዜ እና እኛ ልብስ ለብሰን የተመቻቸን ኑሮ እየኖር እንደፈለግን እየሆን በቃላታችን መናገር አይከብደንም። እና ጌታ ኢየሱስ ክርስቶስ የሁላችንንም አንደበት ይክፈት። የእውነት ልቦናችንን ያብራ። አንድ ሰው ስንት ነን እዚህ ውስጥ? 89 ሰዎች አለን። 89 ሰው አንድ ቀን እረፍት ቢወጣ አንድ ሰው ጸልያችሁ ውጡ። ከምንም በላይ ጸልያችሁ ከወጣችሁ ድሉ የእናንተ ነው። ዝም ብለሽ ወጥተሽ ወይ ዝም ብለህ ወጥተህ ኢየሱስ ያድናል ብትል ኖ። ግን ጌታ ወይ አሳልፈ ስጠኝ፣ ልበዝብዝ፣ አሳልፈ ስጠኝ፣ ልማርካችሁ። በቃ ምንም አንድ ቃል እንዳይናገሩ። እኔ አልወድም ጭቅጭቅ፣ እንደዚህ ክርክር። ማርያም እንደዚህ ናት፣ እንደዚህ ነው አልጀምርም። ከጀመርኩኝ ወደ ጸብ የሚሄድበት ጊዜ አለ። ለምን ታቋርጡኝ ያላችሁ ላስጨርሳችሁ ብዬ ሲያቅታችሁ በቃ ተይ እኛ ጭቅጭቅ አንፈልግም ሲሉኝ ጸብ ይመጣል። ይህንን ስለማቅ ጌታ ሆይ አሳልፈ ስጠኝ ብዬ ጸልዬ ነው የምወጣው። ጸልያችሁ ወንጌል ተናገሩ። ጌታ ምስክሬን ነው።
እንዳንጎድል ይርዳን። ከአክሊል ሽልማት እንዳንጎድል ይርዳን። ጸጋውን ያብዛላችሁ። ጌታ ኢየሱስ ይባርካችሁ።